ሰላም እንዴት ሰነበታችሁ? ዛሬ ደግሞ የስምንተኛ ክፍልን የ2016 የአማርኛ ትምህርት የምንሰራ ይሆናል። የጥያቄው ብዛት እንግዲህ 60 ነው። የተፈቀደላችሁ ሰዓት ደግሞ 1 ሰዓት ነው። ለአንድ ጥያቄ 1 ደቂቃ እንደማለት ነው። አማርኛ ላይ ስትሰሩ ምንባቦቹን መጨረሻ ላይ ለመስራት ሞክሩ። ምክንያቱም እሱ ላይ ጊዜያችሁን አጥፍታችሁ ወደ ሌሎቹ ስትመጡ በጣም ጊዜ ያጥራችኋል እና ቶሎ ቶሎ መስራት የምትችሉትም መጀመሪያ ለመስራት ሞክሩ። መመሪያ 1 ከተራ ቁጥር 1 እስከ 7 ድረስ የመናገር ክህልን የሚመለከቱ ጥያቄዎች ቀርበዋል። ለጥያቄዎቹ ከተሰጡት አማራጭ መካከል ደግሞ ትክክለኛው መልስ የያዘውን ፊደል በመምረጥ መልስ መስጫ ላይ በማጥቆር መልሺ ወይ መልስ ነው። አንደኛ ጥያቄ አረጋዊው ልጄ እባክህን መንገዱን ልታሻግረኝ ትችላለህ ሲሉት መልካሙ ታዳጊ ዳሽ ብሎ ይመልሳል። ኤ ቸኩያለሁ ስመለስ አሻግርሃለሁ። ቢ እሺ አባባ ኑ ላሻግሮት። ሲ በፍጹም አላደርገውም። ዲ ራሶት ይሻገሩ ተሻገሩ። አሁን መልካም ተማሪ የሚል ነው እዚህ ጋር የተሰጠን። ጥሩ ስነ ምግባር ያለው ልጅ ምንድነው የሚያደርገው? የሆነ ትልቅ ሰው መንገድ አሻግሩኝ ቢሏቸው ነው። ቸኩያለሁ ስመለስ አሻግርሃለሁ። ይሄ መልካም ተማሪ ስነ ምግባር አይደለም። በእርግጥ ቸኩሎ ሊሆን ይችላል፣ ግን እዚህ ጋር መልካም ስነ ምግባር ያለው ልጅ ነው ተብለናል። ቢ እሺ አባባ ኑ ላሻግሮ፣ እሺ አባባ ኑ ላሻግሮ እሱ ይሆናል። ሲ በፍጹም አላደርገውም ሊል አይችልም። መልካም ተማሪ መልካም ስነ ምግባር ያለው ልጅ። ዲ ራሱ ተሻግር ይሄኛውንም ሊል አይችልም። ስለዚህ መልሳችን የሚሆነው እሺ አባባ ኑ ላሻግሮ የሚሆነው ይሆናል ማለት ነው። ስለዚህ አንደኛው መልስ ቢ ነው ማለት ነው። ሁለተኛ ጥያቄ አንድ ስራ ቀድሞውኑ በአግባብ መሰራት እንዳለበት በምሳሌ አነጋገር ለመግለጽ ብንፈልግ ከሚከተሉት ውስጥ የቱን እንጠቀማለን? ኤ አለባብሰው ቢያስሩ በአረም ይመለሱ የሚሆነው አለባብሰው ቢያርሱ ነው፣ በአረም ይመለሱ። ቢ በጨው ደንደስ በርበሬ ትወደስ። ሲ እውነትና ንጋት እያደር ይጠራል። ዲ አህያውን ፈርቶ ዳውላውን። እዚህ ጋር በምሳሌ አነጋገር ምንድነው ቀድሞውኑ በስነ ስርዓቱ መሰራት አለበት፣ በአግባቡ መሰራት እንዳለበት የሚገልጸው ነው የተባለው። ኤ አለባብሰው ቢያርሱ በአረም ይመለሱ። ቢያስሱ ሳይሆን ቢያርሱ ነው የሚባለው፣ ማረስ እርሻ ማረስ ማለት ነው። ኤ ይሆናል፣ ምክንያቱም መጀመሪያው በስነ ስርዓቱ ስናርስ ነው ምርት ልናገኝ የምንችለው፣ ያለበለዚያ አረም ነው የምናገኘው፣ የማይጠቅመንን ነገር ነው የምናገኘው ለማለት ነው። ቢ በጨው ደንደስ በርበሬ ትወደስ፣ ይሄ ከእንትናችን ጋር አብሮ ሄድም። ሲ እውነትና ንጋት እያደር ይጠራል፣ ይሄኛውም አይሆንም። ዲ አህያውን ፈርቶ ዳውላን፣ ይሄኛውንም አይሆንም። ስለዚህ መልሳችን የሚሆነው ኤ አለባብሰው ቢያርሱ በአረም ይመለሱ ነው የሚሆነው ማለት ነው። ጥያቄ ቁጥር 3 ኃይለኛ ዝናብ በመዝነቡ አፈሩ ስለተሸረሸረ ከፍተኛ ድርቅ ተከስቶ እንስሳቶቹ በረሃብ አለቁ በሚለው አረፍተ ነገር ውስጥ መንስኤ ብቻ መሆን የሚችለው የቱ ነው? ኤ እንስሳቶቹ በረሃብ አለቁ። ቢ አፈሩ ተሸረሸረ። ሲ ከፍተኛ ድርቅ ተከሰተ። ዲ ኃይለኛ ዝናብ ዘነበ። መንስኤው ነው ዋና መንስኤው የትኛው ነው? እንስሳቶቹ በረሃብ አለቁ እሱ ውጤት ነው። አፈሩ ተሸረሸረ እሱም ውጤት ነው። ከፍተኛ ድርቅ ተከሰተ እሱም ውጤት ነው። ኃይለኛ ዝናብ ዘነበ ኃይለኛ ዝናብ ስለዘነበ ነው። ጥያቄ ቁጥር 4 ተሾመ ከሐሰን በስተ ምስራቅ በኩል ተቀምጧል። ሐሰን ከተሾመ በየትኛው አቅጣጫ ተቀምጧል? ኤ በሰሜን፣ ቢ በደቡብ፣ ሲ በምዕራብ፣ ዲ በምስራቅ። ተሾመ ከሐሰን በስተ ምስራቅ ከተቀመጠ ሐሰን ደግሞ ከተሾመ በስተ ምን ይቀመጣል አይደል? በስተ ምስራቅ፣ የሱ ተቃራኒ በስተ ምዕራብ ይሆናል ማለት ነው። ስለዚህ በስተ ሰሜን ቢል በስተ ደቡብ ነበር የተቀመጠው እንላለን። ስለዚህ አራተኛው መልሳችን ሲ በስተ ምዕራብ ይሆናል።
አምስተኛ አንድ ሰው በተነሳ ሐሳብ አለመስማማቱን የገለጸበት አረፍተ ነገር የቱ ነው? አለመስማማትን ይህ ሐሳብ በጣም የሚደነቅ ነው። ቢ ሙሉ በሙሉ ሐሳቡን ተቀብያለሁ። ሲ ጉዳዩ ተገቢነት ያለው ነው። ዲ ሐሳቡን ደግሞ ባይነሳ ደስ ይለኛል። ሐሳቡን ሙሉ በሙሉ መስማማቱን የገለጸበት ነው የተባልነው። ይህ ሐሳብ በጣም የሚደነቅ ነው፣ ተስማምቷል፣ አድንቆታል ሐሳቡን። ቢ ሙሉ በሙሉ ሐሳቡን ተቀብያለሁ፣ ሐሳቡ ጋር ተስማምቶ ተቀብሎታል። ሲ ጉዳዩ ተገቢነት ያለው ነው፣ ይሄም ተስማምቶበታል። ዲ ላይ ምን አለ? ሐሳቡን ደግሜ ባልሰማው ደስ ይለኛል፣ አልተስማማበትም። ስለዚህ ዲ ይሆናል የአምስተኛው መልስ። ጥያቄ ቁጥር 6 ስራውን ዳሽ ለሚፈጽም ሰው ሽልማትና ማበረታቻ መሰጠት አለበት። በክፍት ቦታው በመግባት አረፍተ ነገሩን የተሟላ ሊያደርግ የሚችለው የትኛው ሐረግ ነው? ኤ በከፊል፣ ቢ በቻለው መንገድ፣ ሲ በላቀ ሁኔታ፣ ዲ ሳያስብ በድንገት። እዚህ ጋር ማን ነው መሸለም ያለበት ነው? በከፊል የሰራው ነው የሚሸለመው? ይሄ አይሆንም። በቻለው መንገድ የሰራው ነው፣ ይሄም አይደለም። ሲ በላቀ ሁኔታ፣ በላቀ ማለት በተሻለ ጥሩ በሆነ መልኩ ማለት ነው፣ ይሄኛ ይሆናል። ዲ ሳያስብ በድንገት። ስለዚህ የሚሸለመው በላቀ ሁኔታ ስራውን በአግባቡ የሰራ ሰው። ስለዚህ መልሳችን ሲ ይሆናል ማለት ነው። ወደ ሰባተኛው ስናልፍ ህፃኑ ሙዝ፣ ብርቱካን እና ማንጎ ይወዳል። ከሁሉም ዳሽ ሙዝን ያስበልጣል። ቀጥሎ ዳሽ ለማንጎ ያደላል። በክፍት ቦታው መግባት ያለበት መሸጋገሪያ ቃል የቱ ነው? ኤ ግን መጨረሻ፣ ቢ ግን ነጠላ ሰረዝ ደግሞ፣ ሲ ነገር ግን ቢሆንም፣ ዲ እንዲያው ስለዚህ። ከዚህ ውስጥ የሚሆነው ነው። ህፃኑ ሙዝ፣ ብርቱካን እና ማንጎ ይወዳል። ከሁሉም ግን ሙዝን ያስበልጣል። ቀጥሎ ደግሞ አይደለም ደግሞ ለማንጎ ያደላል። ስለዚህ መጀመሪያ ግን ያለበት እንፈልጋለን፣ ግን አለ። ከዛ ደግሞ ለማንጎ ያደላል። ስለዚህ መልሳችን ቢ ይሆናል ማለት ነው። መመሪያ 2 ከተራ ቁጥር 8 እስከ 18 ድረስ ቃላትን የሚመለከቱ ጥያቄዎች ቀርበዋል። ለጥያቄዎቹ ከተሰጡት አማራጮች መካከል ትክክለኛውን መልስ የያዘውን ፊደል በመምረጥ በመልስ መስጫው ላይ በማጥቆር መልሺ ወይ መልስ። 8ኛ ወይዘሮ ይመኙሻል በህይወታቸው በርካታ እንቅፋቶች አልፈዋል። የተሰመረበት ቃል አውዳዊ ፍቺ ዳሽ ነው። ኤ ድንጋይ መታቸው፣ ቢ ደስታዎች፣ ሲ ችግሮች፣ ዲ ገንዘቦች። የተሰመረበት ቃል እንቅፋቶች ነው። ለእንቅፋቶች ምንድነው የምንፈልገው? አውዳዊ ፍቺ፣ አገባባዊ ፍቺ ማለት ነው። አውዳዊ ፍቺ ማለት ኤ ድንጋይ መታቸው እንቅፋት ለሚለው እዚህ ጋር ድንጋይ የሚለው ጋር አብሮ ሄድም። ቢ ደስታዎች እሱም አይሆንም። ሲ ችግሮች እሱ ይሆናል። ዲ ገንዘቦች። ስለዚህ መልሳቸው ሲ ነው የሚሆነው። እንቅፋቶች ማለት ምን ማለት ነው? ከዚህ እንትን አንፃር ችግሮች፣ ብዙ ችግሮችን አልፈዋል ለማለት ተፈልጎ ነው። ጥያቄ ቁጥር 9 በሬው በአግባቡ ስለተያዘ ሰውነቱ ዳሽ በክፍት ቦታው ላይ ቢሞላ ተስማሚ የሚሆነው ቃል የቱ ነው? ኤ ቆረፈደ፣ ቢ ኮሰመነ፣ ሲ ሰባ፣ ዲ ነጣ። እዚህ ጋር በሬው በምን ተይዟል አለ? በአግባቡ ተይዟል፣ በእንክብካቤ ተይዟል ማለት ነው። ስለዚህ ቆረፈደ አይባልም አይደል? በአግባቡ የተያዘ ነገር። ኮሰመንም አይባልም፣ ሰባ ይባላል። ሰባ ማለት ወፈረ፣ ተመቸው ማለት ነው። ዲ ነጣ። ስለዚህ በአግባቡ ተይዟል በሬው ስላለን ሲ ሰባ ይሆናል ማለት ነው። ጥያቄ ቁጥር 12 ልጁ ምስጥ ነው። በአረፍተ ነገር ውስጥ የተሰመረበት ቃል ፍካሪያዊ ፍቺ ዳሽ ነው። ኤ
ውስጡ የማይገኝ፣ ቢ ግልጽ የሆነ፣ ሲ ነጭ ጉንዳን፣ ዲ ምንም የማያውቅ። ፍካሪያዊ ፍቺ ነው። የማን? የምስጥ። ፍካሪያዊ ፍቺ ማለት ድብቁ ፍቺ የምንለው። ምስጥ ሲባል ሰው ምን ሲሆን ነው ምስጥ የሚባለው? ኤ ውስጡ የማይገኝ ሲሆን ነው። አዎ ውስጡ የማይገኝ ሰው በጣም ድብቅ የሆነ ሰው ነው ምስጥ የሚባለው። ቢ ግልጽ የሆነ ሰው እሱ አይደለም። ሲ ነጭ ጉንዳን፣ ይሄ ቀጥተኛ ፍቺ ነው። ምስጥ ነጭ ጉንዳኖች ናቸው። ዲ ምንም የማያውቅ የማይሆንም። ስለዚህ ምስጥ ማለት ውስጡ የማይገኝ ከባድ ሰው ማለት ነው። ጥያቄ ቁጥር 13 ትህትና ዳሽ ተነስቼ ስራ መስራት ትወዳለሁ አለች። በክፍት ቦታው ላይ ቢሞላ ተስማሚ የሚለው ቃል የቱ ነው? ኤ ትላንት፣ ቢ በጠዋት፣ ሲ ነገ፣ ዲ ወደፊት። ትህትና ዳሽ ተነስቼ ስራ መስራት እወዳለሁ አለች ነው የተባልነው። ትላንት አይባልም፣ በጠዋት እሱ ይሆናል። ትህትና በጠዋት ተነስቼ ስራ መስራት እወዳለሁ አለች ይባላል። ነገ በጠዋት ተነስቼ። ስለዚህ መልሳችን ቢ በጠዋት ተነስቼ ይሆናል ማለት ነው። ጥያቄ ቁጥር 14 ሰውየው ዳሽ አህያ እየነዳ ሲሄድ እቃ እንዲጭንልኝ ብለምነው እምቢ አለኝ። በክፍት ቦታው በመግባት አረፍተ ነገሩን የተሟላ ሊያደርገው የሚችለው ቃል የትኛው ነው? ኤ ሌጣ፣ ቢ የታመመች፣ ሲ የተጫነች፣ ዲ የታወረች። ሰውየው ዳሽ የሆነች አህያ አለ እየነዳ እየሄደ ነው። እዛ እኔ ደግሞ እቃ እንድጭን እየጠየቅኩት ነው አይነት ነገር ነው። ሌጣ ሌጣ ይባላል። ቢ የታመመች ብትሆን እቃ እንዲጭን አይጠየቅም፣ እሱ አይሆንም። የተጫነች ከተጫነ ሌላ ተጨማሪ ጭነት አይሆንም። ዲ የታወረች እሱም አይሆንም። ሲ ሌጣ ማለት እቃ ያልተጫነባት ባዶ የሆነች ማለት ነው፣ ምንም ጭነት የሌላት ሌጣ ይባላል። ጥያቄ ቁጥር 15 ደለደለ ለሚለው ቃል ተመሳሳይ ፍቺ ያልሆነው የቱ ነው? ኤ አስተካከለ፣ ቢ መደበ፣ ሲ ከፋፈለ፣ ዲ አሰናበተ። ደለደለ ማለት መደልደል፣ ማከፋፈል፣ መስጠት፣ መመደብ አይደል? ማስተካከል። ስለዚህ ማስተካከል ይሆናል፣ መደበ ይሆናል፣ ከፋፈለ ይሆናል። ዲ አሰናበተ አይሆንም፣ ተመሳሳዩ ሊሆን አይችልም። ጥያቄ ቁጥር 16 የተማሪው ብቃት እጹብ ድንቅ ነው በሚለው አረፍተ ነገር ውስጥ የተሰመረበት ቃል ተመሳሳይ ፍቺ ዳሽ ነው። ኤ አስደናቂ፣ ቢ እምብዛም፣ ሲ አሰልቺ፣ ዲ የሚያናድድ። እጹብ ድንቅ ነው የሚለውን ቃል ነው የሱን ተመሳሳይ ነው። እጹብ ድንቅ ኤ አስደናቂ፣ ገራሚ፣ በጣም አስደናቂ የሆነ ነገር ነው እጹብ ድንቅ የሚባለው፣ ኤ ይሆናል። ቢ እምብዛም፣ ይሄኛው አይሆንም። ሲ አሰልቺ፣ እሱም አይሆንም። ዲ የሚያናድድ። ስለዚህ መልሳችን ኤ እጹብ ድንቅ ለሚለው ተመሳሳዩ አስደናቂ ይሆናል። መልሳችን ኤ ይሆናል። ጥያቄ ቁጥር 17 መሐመድ ማስታወቂያውን በለሆሳስ አነበበ። የተሰመረበት ቃል ተቃራኒ ፍቺ ዳሽ ነው። ኤ ጮክ ብሎ፣ ቢ በሹክሹክታ፣ ሲ በዝምታ፣ ዲ በአርምሞ። በለሆሳስ ለሚለው ተመሳሳይ የለሆሳስ ተመሳሳይ ጮክ ብሎ እሱ አይሆንም። በሹክሹክታ እሺ፣ በዝምታ በአርምሞ። በዝምታ በአርምሞ በሹክሹክታ ተመሳሳይ ናቸው። በለሆሳስ እንደማለት ነው። እኛ ግን የተጠየቅነው የለሆሳስን ተቃራኒ ነው። ተቃራኒ ደግሞ ማለት ከዚህ ውስጥ ጮክ ብሎ ማለት ነው። ኤ ይሆናል መልሳችን። ጥያቄ ቁጥር 18 አእላፍ ለሚለው ቃል ተቃራኒ ፍቺ ዳሽ ነው። አእላፍ ኤ ብዙ፣ ቢ አያሌ፣ ሲ ጥቂት፣ ዲ
በርካታ። አላፍ የምንለው ነገር እንግዲህ በጣም ብዙ፣ በጣም አያሌ የሆኑ፣ በጣም በርካታ እንደማለት ነው። ስለዚህ ብዙ፣ አያሌ፣ በርካታ እሱ ተመሳሳይ ፍቻቸው ተቃራኒ የተባልነው። ስለዚህ ጥቂት ይሆናል ተቃራኒው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው።